ሰላም እንዴት ናችሁ? ናታን ነኝ። በዛሬው ቪዲዮአችን የማሳያችሁ እንዴት አድርገን ነው የኖርማል ኪቦርዶች ለምሳሌ እንደ PSR S970 PSR S900 እና የመሳሰሉትን የእነሱን ስታይሎች እንዴት አድርገን ነው ኮንቨርት አድርገን ወደ ኢቤቶች ወይም ደግሞ PSR 473 እንዴት አድርገን ነው እንደዛ አድርገን የምንጠቀመው የሚለውን ስቴፕ አሳያችኋለሁ። ከዛ በፊት ቻናሉን ገና አሁን የጀመርኩት እና የተለያዩ አይነት ሪሶርሶችን ቴሌግራም ላይም ዩቲዩብ ላይም ደግሞ ስለምለቅ ሰብስክራይብ ማድረግ እንዳትረሱ። ቻናል ውስጥም ደግሞ ገብታችሁ የተለያዩ ሪሶርሶችን እየወሰዳችሁ ተጠቀሙ። አመሰግናለሁ። አሁን ቀጥታ ወደ ቪዲዮ እንግባ። እሺ በመጀመሪያ ቴሌግራም ውስጥ ገብታችሁ እችን ፋይል ኮንቨርተር ትወስዳላችሁ ማለት ነው። እችን ስታይል ፎርማት ኮንቨርተር ምንድነው የምትሰራው ብላችሁ ከጠየቃችሁ ኖርማል ኪቦርዶች ላይ ያሉትን ቸርች ላይ የምንጠቀማቸውን ኪቦርዶች ምናምን ነገር የእነሱን ኪቦርዶች ስታይሎች እየወሰደ ኮንቨርት የሚያደርግልን አፕሊኬሽን ነው። ሶ ይሄን አፕሊኬሽን ኮንቨርት የሚያደርግልን ወደ የ473 ብቻ ሳይሆን ወደ ካሲዮም ያደርጋል፣ ወደ ተለያዩ አይነት ኪቦርዶችም ያደርጋል። ሶ ይሄንን አፕሊኬሽን ዳውንሎድ አድርገን እንጠቀማለን። ይሄንን አፕሊኬሽን ያወርድላችኋል ማለት ነው። ሶ እችን አፕሊኬሽን ቀጥታ ትከፍቱታላችሁ። ይሄን ከከፈታችሁት በኋላ ቀላል ስቴፕ ነው። ፋይል ውስጥ ትገባላችሁ። ፋይል ውስጥ ገብታችሁ ኦፕን ፋይልስ የሚለውን ትነኩታላችሁ። ከዛም በኋላ መቀየር የምትፈልጉትን ስታይል ትመርጣላችሁ ማለት ነው። ዲጋን ኮንቨርትስ ብዬ ያስቀመጥኩት ፎልደር አለ። ሶ እዚህ ውስጥ ገብቼ የፈለኩትን ስታይል ከዚህ ውስጥ እመርጣለሁ። ሶ ለምሳሌ ክብር አለ የሚለውን ስታይል እምረጥ። መርጬ ኦፕን እላለሁ። ኦፕን ብዬ እዚህ ጋር ምንም የሚቀየር ነገር አይኖርም። ከዛ ኮንቨርት የሚለውን እነካዋለሁ ማለት ነው። ከዛ በኋላ ኮንቨርት ያደረኩትን ስታይል የቱ ጋር ላስቀምጠው የሚል ጥያቄ ይጠይቀኛል። ዝም ብዬ እኔ ዴስክቶፕ ውስጥ ላስቀምጠው። ከዛ ሴቭ እለዋለሁ። ሴቭ ካልኩት በኋላ እንደምታዩት እዚህ ጋር ክብር አለ የሚለው ስታይል መጥቷል ማለት ነው። ይሄንን ስታይል በፈለግነው ኪቦርድ ላይ አስገብተን መጠቀም እንችላለን። በፍላሽ ወስደን እንዴት አድርገን ነው PSR 473 ላይ የምናስገባው የሚለውን ስቴፕ ደግሞ በሌላ ቪዲዮ ላይ አሳያችኋለሁ። አሁን ብዙ ጊዜ ኮንቨርት የምናደርጋቸው ስታይሎች ችግር ሊኖርባቸው ይችላል። ይሄ ችግር አሁን እዚህ ጋር እንደምታዩት የክብር አለ የሰራ ነው ኮንቨርት ያደረግነው ስታይል ምንም አይነት አይኮን የለውም። ግራ የገባው ነገር ነው የሚመስለው። ሶ ራይት ክሊክ እናደርገዋለን። ራይት ክሊክ ካደረግነው በኋላ ፕሮፐርቲስ የሚለው ውስጥ እንገባለን። ፕሮፐርቲስ የሚለው ውስጥ ከገባን በኋላ ቀጥታ ይኸው እዚህ ጋር እንደምታዩት ታይፕ ኦፍ ፋይል የሚለው ፋይል ነው የሚለው። ሶ እሷን ለመቀየር እዚች ጋር መተን .sty ዶት ቢኖረውም እንኳን ዶት ጨምራችሁ STY አድርጋችሁ ትጽፋላችሁ። ከዛ ኦኬ ስትሉት አይከኑ ለራሱ ይቀየራል። እንደምታዩት እዚህ ጋር የሆነ የከበሩ አይከን ይኖራል ማለት ነው። ሶ እንደዚህ አድርጋችሁ መጠቀም ትችላላችሁ። ለየ አይነት ኪቦርዶችን የሚቀበል ስታይል ነው የሚሆነው ማለት ነው። እናን ደግሞ ከፈለጋችሁ ብዙ ጊዜ የPSR ኢቤቶች የሚቀበሉት 50 ኪሎ ባይት እና ከዛ በታች የሆነ ስታይሎችን ስለሆነ እነዛን ስታይሎች ቀንሰን ከዛ ኮንቨርት ማድረግን ደግሞ እንሰጣችኋለን። እንደዛ ከፈለጋችሁ ስክሪኑ ላይ የሚታያችሁን አካውንት ላይ የቴሌግራም አካውንት ላይ ገብታችሁ አነጋግሩን። ቀጥታ ቀይረን እንሰጣችኋለን ማለት ነው። እናመሰግናለን።